በአሁን ሰዓት ያለው ህወሓት እንግዲህ ለኤርትራ መንግስት ይፋዊ የሆነ ጥሪ አቅርቧል። የአብይ አህመድ አገዛዝ በመንግስታቱ ድርጅት ውስጥ ሁለተኛውን ክስ አቅርቧል። ኤርትራን ህወሓትንና ፋኖን አንድ ላይ በማድረግ ፋኖ በቅርቡ በወሎ ላይ ያደረሰውንም ጥቃት በሁለቱ በኤርትራና በህወሓት የተቀናበረ እንደሆነ በመግለጽ ክስ ያቀረበበትንም ደብዳቤ እንደዚሁ ለመንግስታቱ ድርጅት አቅርቧል። ህወሓትም የኤርትራ መንግስት ምላሽ ሰጥተዋል። አጠቃላይ ሁኔታውን እንዴት እያየ ነው? አቶ አሰፋ አብርሃ የአቶ ስዬ አብርሃ ወንድም ጦርነት ፈጽሞ የሚከሰት አይደለም፣ በፍጹም ጦርነት ሊያደርጉ አይችሉም፣ እዛ ሳውዲ አረቢያ ዓለም እያየ ኢሳያስ አፈወርቂና አብይ አህመድ የተፈራረሙት ስምምነት አለ፣ ያ ስምምነት ወደ ጦርነት እንዳይገቡ ያደርጋቸዋልም ሲሉ ገልጿል አቶ አሰፋ አብርሃ። ነገር ግን ብዙ ነገሮች የሚያሳዩት ምልክቶች የሚያሳዩት የአብይ አህመድ ዝግጅት ከዚህም ከዛም የሚባለው ጦርነቱ አይቀሬ እንደሆነ ነውና እስቲ ምን ማለት ይቻላል? አጠቃላይ ያለውን በዝርዝር ሰፋ ያለ ፕሮግራም የሚያስፈልገው ቢሆንም እንደው ጠቅለል አድርገ ምን ማለት ትችላለህ? አበራ መልካም መሳይ፣ እንግዲህ አሁን የኢትዮጵያ ፖለቲካ ከዚህ በፊት እንዳወራ ነው በጣም ከፍተኛ የሆነ ዳይናሚዝም ያለው ተገማችም ኢተገማችም የሆኑ ጉዳዮችን የሚፈጸምበት ነው። ተገማች ነው ስትሉ ሌላዎቹ አይተህ የተለመደው የሂሳብ ቀመር የፖለቲካ ቀመር ተጠቅመህ ብዙ የኢትዮጵያ ፖለቲካ ሲቀመርና ሲገመት የከረመ ጉዳይ ነበር። ከዚህ በፊት የምናውቀው የዛሬ 2 ዓመትና ከዛ በኋላ በተለይ ከፕሪቶሪያ አግሪመንት በኋላ ያሉት ፖለቲካዊ ቀመሮች ግን ተገማችም ኢተገማችም ናቸው። እንደዚህ ከዚህ በፊት እንደገለጽ ነው አሁን ኢትዮጵያ ውስጥ ከፍተኛ ሆነ ተርቦይል ነው ያለው። የዚህ ተርቦይል ኤክስቴንሽን ደግሞ ወይ ደግሞ ነጸብራቅ ደግሞ ቀጠናው ላይም በጣም ሲጸባረቅ ታይቷል። በተለይ ብልጽግና የሚባል ፖለቲካዊ ኃይል ሎያል የሆነበት አይዲዮሎጂ፣ ሎያል የሆነበት መርህ፣ ሎያል የሆነበት ማህበራዊ መሰረት፣ ሎያል የሆነበት ወይ ዴዲኬት ልዩ መገለጫ የሆነ የኢኮኖሚ ጉዳዮች፣ የማህበራዊ ጉዳዮች የሌሉት የስልጣን ኃይልና በጣም ተለዋዋጭ ባህሪ ያለው በመሆኑ ፖለቲካው የሀገሪቱ ኢትዮጵያ ደግሞ ግዙፍ ሀገር እየመራ በመሆኑ የዛ ባህሪ ተጽዕኖ በሌሎች ኃይሎችም ባህሪያቸው ተቀያየር ባህሪዎችና ተገማች ያልሆኑ ባህሪያቸው እንዲያሳዩ ስላደረጋቸው የኢትዮጵያ ፖለቲካ እንደዚህ ነው ልትለው አትችልም። ሆኖም ግን አንድ ነገር ደግሞ የማይካድ ነገር አለ። ውሎም እያደረ የጦርነትን ቀሬነት ግን የሚመጣበትን ሁኔታ ታይቷል። አሁን ለኔ ክሊር የሆነልኝ ወይ ደግሞ ከዛ በፊት እንዳወራ ነው በተደጋጋሚ እንዳወራ ነው ጦርነት ግን የመምጣት እድሉም ቀላል አይደለም። ምክንያቱም ከሻዕቢያም በኩል ከህወሓትም በኩል ከፌደራል መንግስት በኩልም እንዲሁም ነጻድቃንም እንደጌታቸውም በመለሰኝነት ከአጋር ሆኖ እንደ ፓርቲም ሆኖ እንደ ግለሰብ ሆኖ ከአጋር ሆኖ እንደ ታጣቂም ሆኖ ኢቭን ታጣቂም ናቸው ብዬሰማም ነው እንደ ታጣቂም ሆኖ የሚያንጸባርቁት የሚሰጡት ኢንተርቪው ግን በጣም ፖለቲካል ሆስቲሊቲ በጣም ፖለቲካ እየበረታኝ እየቀዘቀዘ ሲል አልታየም። ያ ደግሞ ውሎ አድሮ ጦርነት እንዲፈጥር ይችላል ብዬ አምናለሁ። ከዚህ ጋር በተያያዘ የተለየ አስተያየት ሰጥተዋል ተብሎ የሚገመቱ ከዚህ ከኛ እኔ ከምሰጠው አስተያየት አሰፋ ብርሃን ናቸው። አቶ አሰፋ ብርሃን ቢሆኑ ጦርነት የማይካሄድበት ሻዕቢያና ብልጽግና ላይዋጉ ይችላሉ። ሳውዲ አረቢያ ጋር ያደረጉት ውላል የተደበቀው ውል የማያደርጉበት ሚዛን ይበልጣል ነው እንጂ ያሉት አልደመደሙም። በሌላው ጦርነት የሚያደርጉበት እድልም አለ ማለታቸው ነው። ስለዚህ አሁን በዚህ እየሆነ ያለው ሊሸናነፉ የሚገባቸው በባህሪና በምግባር ተመሳሳይ የሆኑ ኃይሎች አንዴ ከሁለት አለፍ ሲልም ከሶስት ተከፋፍለው ጦርነትን የሚያደርጉበት ሁኔታ ነው ያለው ብዬ ነው የማምነው። ስለዚህ የኢትዮጵያ አጠቃላይ ሁኔታ ጦርነት ባይኖርም አሁን ያለው ጦርነትም ሳይሆን ሰላምም ሳይሆን በተለይ በከፊል ደግሞ ከአማራና በኦሮሚያ ክልል የሚደረጉ ጦርነቶች እንደተጠበቁ ሆኖ የኢትዮጵያ መጻኢ በተለይ በዚህ 3-4 ዓመት ወይ ጦርነት ነው ካልሆነ በዚህ መልክ በመሄድ በቁም መድቀቅ የኢኮኖሚ መድቀቅን ሊያጋጥምና ማህበረሰባዊ ክስረትና መስቀልቅልን ሊያስከትል በሚችል አደገኛ እና መስቀለኛ መንገድ ላይ ያለን መሆናችን ነው እኔ ምተነትነው። አበራ ያሉትን ሁኔታዎች እንመለከታለን። ብዙ ተለዋዋጭ ነገሮች እንዳሉ ቀደም ሲልም በመግቢያ ላይ አንተም እንዳልከው በጣም በርካታ ጉዳዮች በየዕለቱ እየተከሰቱ ይገኛሉ። ይህንን በደንብ ተረድቶ በደንብ በጥልቀት አስቦ አንድ ወጥ የሆነ የፖለቲካ እይታ ለመግለጽም ሆነ ለተመልካቹም ለኢትዮጵያውያንም ለመግለጽ በተወሰነ ደረጃ ነገሮችን በጥልቀት ማየት የሚገባ ጉዳይ ነው። እንግዲህ ነገሮችን እያየን በየዕለቱ የሚከሰቱትንም እንደዚሁ በደንብ በጥልቀት በመረዳት ሀሳባችንን ዳግም የምንገልጽበት መድረክ እንደሚኖር ተስፋ አደርጋለሁ። ከዚህ አንጻር እንዴት ታየዋል? በጣም ትክክል መሳይ። በጣም እኔም ጠይቀኛለህ ብዬ አንዱ የዘመርኩት ነገር እንድምታቸውና የፈረጃቸው ጉዳይ በሚዛን ስታስቀምጠው በፖለቲካ ሚዛን ስታስቀምጠው ምን ይመስላል የሚል ጥያቄ ጠይቀኛለህ ብዬ ያስቤ ነበር። መልካም ነው። እኔ አሁን ካንተ የተለየ አቋም አልያዝኩም። ጀነራል ጻድቃን የራሳቸው የፖለቲካ ህይወት ያላቸው የፖለቲካ ጉዞ ያላቸው ሰው ናቸው። በተለይ ከ93 በኋላ ራሳቸውን በማብቃት በኢኮኖሚ በእውቀትም በማብቃት ራሳቸውን ምቹ ጊዜ ሲፈልጉ የነበሩ ፖለቲከኛ አርጌን የምቆጥራቸው እውነት ለማውራት ሆኖም ግን
በ2013 በተጀመረው ጦርነት ላይ ቀጥተኛ ተሳታፊ ነበሩ ብቻ ሳይሆን በተለይ በ2013 መቀሌን ለቆ ህወሓት በረሃ ቆላ ቴምቤል ከገባ በኋላ በተቋቋመው ጊዜያዊ አስተዳደር ላይ ከፍተኛ አመራሮች ላይ ከፍተኛ ወንጀል ተፈጽሟል። እንደኔ እንደምታውቁት በፊት የጄኖሳይድ ወንጀል ፈጽመዋል ብዬ 18 የፖለቲካና የወታደራዊ አመራሮችን ጥቆማ ስጠት አንዱና ግንባር ቀደሙ ጄኔራል ጻድቃን ናቸው። ስለዚህ የወንጀል ጉዳይ የተጠያቂነቱ ጉዳይ በዛ ማዕቀፍ ውስጥ ስለሳቸው ፖለቲካዊ ጥፋት ስለሳቸው የወንጀል ጥፋትና ቀጣይ በሚደረገው የፍትህ ሽግግር ውስጥ ተጠያቂነትን ከሰፈነ እኔም ልጠየቅበት የሚያስችል ነገር ካለ ለመጠየቅ ዝግጁ ነኝ ሲሉ ብለው የሞራል ዝግጅት ሲያደርጉ አላየኋቸውም። ይሄ መነሻቸው ንጹህ ነኝ የሚል ከሆነ በጣም የተሳሳተ ነው። ምክንያቱም እሳቸው በቆላ ቴምቤል ወይ ደግሞ በትግራይ በረሃ ውስጥ እያሉ እነዛ በትግራይ ጊዜያዊ አስተዳደር ሲቪል ሆነው የትጥቅ ትግል አማራጭ ያላረጉ ምንም አይነት መሳሪያ ያልያዙ ስንዴና መድኃኒት ሲያከፋፍሉ ደሞዝን ሲከፍሉ የነበሩ በወቅቱ የነበሩ የጊዜያዊ አስተዳደር አመራሮችን እንዲገደሉ በግልጽ የሆነ የአዋጅ ጥሪ ያደረጉ ሰው ናቸው። ይሄ በቪዲዮም በተጨባጭ የተያዘ ጉዳይ ነውና በማስረጃም የተያዘ ነው። ያ ማስረጃ ብቻው በህግ ቋንቋነት ፓራማፋሻ ኤቪደንስ ነው፣ ራሱ ብቻ በቂ ኤቪደንስ ነው እና ቀጣይ ተጠያቂ ስለመሆናቸው እንኳ የሚያመላክት ለፖለቲካል ኮሬክትነስ እንኳ ተጠያቂ ነኝ የሚያስብለኝ ነገር ካለ እንኳ ለመጠየቅ ዝግጁ ነኝ የሚል ምልክትና ፍንጭ አልሰጡም። ይሄ የእሳቸው የሞራል ግራውንድ በጣም የተበላሸ መሆኑን ያሳያል ብዬ አምናለሁ፣ በፍትሃዊነት ሚዛን ማለት ነው። ሌላው ግን በዛ ፋኖን በተመለከተ ባነሱት ጉዳይ እንደሌላው ኃይል እንደሌሎቹ እንደ ሻዕቢያ እንደ ብልጽግና እንደ ህወሓት በረጅም ጊዜ በስልጣን ቆይታው እንደበሰበሱ ሁለት ተመሳሳይ ኃይሎች ጋር እኩል ፍረጃን እኩል የፖለቲካ ግራውንድ የሌጂትሜት ግራውንድ አድርጎ ማንሳታቸው የራሳቸው ለብልጽግና ያላቸውን ውግንና በጣም የሚያሳይ ነው እና ይሄ ደግሞ ከሚዛናዊነት አንጻር በጣም የተሳሳተ ነው። ፋኖ የራሱ ሌጂትሜት የሆነ ፓውዝ ያለው እንቅስቃሴ የሚያደርግ ኃይል ነው። ለዛ ነው እንግዲህ ጥቂት ሆነው ወደ የዚህን ያህል ሰፊ ፖለቲካዊና ወታደራዊ እንቅስቃሴ ወደ ማድረግ ያደጉት የዚህን ያህል ሰፊ ማህበራዊና ህዝባዊ ድጋፍ ያገኙት ዝም ብሎ ከአንድ መንደር ወይ ከአንድ ሰፈር ስለተወለዱና በሰፈራቸው ስላመጹ አይደለም። የአማራ ህዝብ የፍትህ፣ የዲሞክራሲ፣ የእኩልነት ከዛ በላይ ግን የደህንነትና ጸጥታ በተለይ የህልውና ጉዳይ በሌላ አካባቢ የሚኖሩ በሌላ ኦሮሚያ ብለው በደቡብ ብለው በሌሎች አካባቢዎች የሚኖሩ የአማራ ተወላጆችን በግፍ ሲገደሉ ስለታየና ያ ደግሞ መከታና ጋሻ ያስፈልጋቸዋል ተብሎ የተቋቋሙ ኃይሎች በመሆናቸው ያ ደግሞ ሌጂትሜት ኮዝ መሆኑን ይታወቃል። ይሄን ጭፍን ከሌሎች ኃይሎች የሚሽን ተሸካሚዎች ነው ለመፈረጅ የራሳቸው የቆሙበት ፖለቲካ ዓላማ ስንኩልነትም ያሳያል ብዬ አምናለሁ። በነገራችን ላይ መሳይ እሳቸው በአንድ ሳይዱ ፋኖ ከሌሎች ኃይሎች ትንተና ጋር በፖለቲካው ትንተና ጋር ከሻዕቢያና ከህወሓት በማስተሳሰር የሌሎች ጉዳይ ፈጻሚዎች ናቸው ብለው ይወቅሳቸውና በሌላ ዙረው ደግሞ መንግስት ሲወቅሱ ይታያል። በዚህ ኢንተርቪው ላይ ዲፕሎማቲካሊ በሆነ መንገድ መንግስት የዚህ ሀገር ሰላምና ደህንነት የማረጋገጥ ግዴታ አለበት፣ ያ ማድረግ ላይ ስንፍና አሳይቷል ማለት ምን ማለት ነው? ሌሎች ኃይሎች መሰል ኃይሎችን ወደ በረሃ እንዲወጡ የሚያደርግ ፖለቲካዊ ብልሽቶችና ችግሮችን በመፍጠር ተጠያቂ መንግስት ነው ማለት ነው። ወይ ደግሞ ለጦርነት መንስኤ የሆኑ ፖለቲካዊ ምክንያቶችን በመፍጠር መንግስት ነው እያሉ ነው ያሉት። እንደዛ ብለው ሲያበቁ በኋላ ደግሞ ተመልሰው ፋኖን በዚህ መልክ ሲገልጹት በዚህ ጉዳይ ላይ የጠራ አቋም ሳይኖራቸው ቀርቶ ግንዛቤ አቅም ሳይኖራቸው ቀርቶ ሳይሆን በእውነታውና በፖለቲካው አስተላለፍ በብልጽግና ጋር ያላቸው ፖለቲካው አስተላለፍ ውስጥ የተምታታ አቋም እንዲይዙ ያደረጋቸው ይመስለኛል። ስለዚህ እዛ ግልጽ የሆነ ስህተት ሰርተዋል የሚል እምነት አለኝ እና እነዚህ እሳቸው በሰጡት ኢንተርቪው ላይ በነቀፌታ ደረጃ ጎልተው የሚታዩ ችግሮች ናቸው ብዬ አምናለሁ። በጠንካራ ሳይዱ ግን ቅድም ያነሳው ነው የቀይ ባህር ጉዳይ ከብልጽግና በተሻለ ከማናቸውንም ፖለቲካዊ ኃይሎች ከነገብሩ አስራትና ከሌሎች መሰል የእሳቸው የ93 አንጃዎቹ ተብለው ከተፈረጁ ውጭ ባልተናነሰ የቀይ ባህር ጥቅምን ዌል የሆነ አርቲኩሌሽን ያላቸው ስታንድ ያልና ለዛም ዋጋ የከፈል መሆናቸው ግን ትልቅ ፖለቲካዊ ስልና ትልቅ ዋጋ የሚያሰጣቸው ናቸው ብዬ አምናለሁ። እሳቸው በዚህ ጉዳይ ላይ ዛሬ አይደለም አቋም የያዙት። ትዝ የሚል ከሆነ ከጦርነቱ በፊት ዋልታ ላይ ባደረጉት ኢንተርቪው የቀይ ባህርን አስፈላጊነት 93 ጀምሮ ከመለስ ጋር ያለያያቸው መሆኑ በዚህ አቋማቸው ከእሳቸው ጋር ተመሳሳይ አቋም የነበረው ተፈራ ዋልዋ መሆኑን የገለጹት የዛሬ 6 እና 7 ዓመት ነው። እሱ ብቻ አይደለም። አቶ ገብሩ አስራት በጻፉት መጽሐፍ ሉዓላዊነት በሚል መጽሐፋቸው ላይ ይሄ የጉዳይ አንስተው በእነሱ በኩል በ93 ጸረ ወይ ደግሞ መለስን ተቃውሞ በቆሙ ኃይሎች ላይ ከሚያነሱት የፖለቲካ ልዩነት ውስጥ አንዱ የቀይ ባህር ጉዳይ እንደነበረና ያን በመቃወም የሚቆሙት
የነመለስ ቡድን እንደነበረ አንስተውታል። ስለዚህ ራሳቸው ምስክርነት ስለሰጡ ለፖለቲካ ፍጆታ ነው ከማለት ይልቅ በሌሎች ተዛማጅ ማስረጃዎችና ተመሳሳይ ማስረጃዎችና መረጃዎች ስታቸው ጀነራል ጻድቃን ይሄ አቋማቸው ላይ የነበራቸው ስታንድ ፍሪምድ መሆኑ ዌል ኤስታብሊሽድ መሆኑን የሚያመላክት መሆኑን ሊመሰገኑና በጥንካሬ ሊገለጹ የሚገባ ነው። ሌላው ጥንካሬያቸው ሆኖ ያየሁት ጀነራል ጻድቃን ትግራይ አሁን ባለችበት ተጨባጭ ሁኔታ በጦርነቱ ምክንያት የተወሰነ ሜትር ርቃ ሄዳለች። ስለዚህ እኛ ኢትዮጵያ ጋር ከማስተሳሰራ ጋር ድልድይ ሆነን ለማገልገል ቁርጠኛ መሆናቸውን ያሳዩት ፖለቲካዊ ዝንባሌ ደግሞ እሱም በጣም ማደንቅላቸውና ጉዳይ ሆኖ አይቼዋለሁ። አበረ ምናልባት ይሄ የአጠቃላይ ቃለ መጠይቁ ለምን አስፈለገ? ሌተናል ጀነራል ጻድቃን ገብረትንሳኤ ትናንት ከነበራቸው ታሪክ ከፈጸሙት በአጠቃላይ እንደ አንድ የትግራይ ተወላጅ እንደ አንድ የኢትዮጵያ ኤታማዦር ሹም ሆነው እንዳገለገሉ አሁን ደግሞ ምንም ነገር ውስጥ አቅም ኖሯቸው የሚፈጽሙት መዋቅራዊ የሆነ ተቋም ውስጥ እንደሌሉ አድርገን ካሰብናቸው እንደዛ አይነት ሰው ናቸውና ከዚህ አንጻር ይሄ ቃለ መጠይቅ ምን ፋይዳ አለው? ብልጽግና ከዚህ ቃለ መጠይቅ አንጻር ምን ሊጠቀም ይችላል? ምክንያቱም ብልጽግናንም በተወሰነ ደረጃ እንደው ለማድበስበስም የሆኑ ነገሮችን አገም ጠቀም ያለም ነገር ለመናገር የሞከሩበት ሁኔታንም አስተውያለሁ። ከዚህ ባሻገርም አርበኛ መስሎ ለመታየትም ከኢትዮጵያዊ ብሔርተኛ የትግራይ ኢትዮጵያዊነት ከምንም በላይ አስፈላጊ እንደሆነ የገለጹበት ሁኔታ ምናልባት ሲያደርጉ ከነበሩት አንጻር ባለፉት 3 እና 4 ዓመታት ከነበራቸው የፖለቲካ ቁመናና አካሄድ አንጻር ሰውየው ምንድነው የፈለጉት? ምን ለማስተላለፍ ፈልገው ነው? የሆነ ጥርት ያለ ነገር የለም። ወደዚህም ወደዛም ይላሉ። ከትላንትም ከዛሬም የሆነ ነገር ያጣቅሳሉ እንጂ እንዲሁ ገዘፍ ብሎ የሚታይ አንድ የፖለቲካ ቁመና ለመረዳት የሚያስችል ነገር የሰማን አይመስለኝም። ምክንያቱም ብልጽግናን ተደግፎ ትግራይንም ሆነ ኢትዮጵያ ማዳን አይቻልም። ከብልጽግና መንደር ተገኝቶ እንዲህ አይነት የፖለቲካ አቋም ይዞ መውጣት አይቻልም። ስለዚህ የሆነ ነገር እያሰቡ እያደቡ ከሆነም ያንን ነገር እንዴት ነው የምንረዳው የሚለውም ነገር የፖለቲካ ፓርቲዎች የተለያዩ አካላትም በደንብ ሊረዱት የሚገባ ጉዳይ ያለ ይመስለኛል። ነገር ግን እሳቸው የተናገሩት አንድ ነገር አለ። አሁን ባለው ሁኔታ ፓርላማ ላይ የለንም፣ በየትኛው መዋቅር ውስጥ የለንም፣ ደህንነት ውስጥም የለንም፣ መከላከያ ውስጥም የለንም። ብቸኛ ከፌዴራል መንግስቱ የሚያገናኘን የፕሪቶሪያው ስምምነት ብቻ ነው ብለዋል። ስለዚህ ምንድነው አሁን ከሌተናል ጀነራል ጻድቃን ገብረትንሳኤ ምን ጠብቀው? አንድ ራሱን የቻለ ነፍስ ያለው የፖለቲካ መዋቅር ወታደራዊ መዋቅር የላቸውም። ምናልባት ስምረት የሚባል የነጌታቸው ፓርቲ ውስጥም ካሉ አናቅም። ስለዚህ አንድ ጻድቃንን ብቻ ነው እያየን ያለ ነው። በአሁን ሰዓት እንደዚህ አይነት የፖለቲካ ልብስ ለብሰው ምን ሊያደርጉ ይችላሉ? ብልጽግና ሊጠቀምባቸው ይችላል። ሌላው አካል ከሳቸው የፖለቲካ ካፒታል ከነበራቸው የፖለቲካ ምንድነው ያጠራቀሙት ነገርም ካለ ምን ልንጠቀም እንችላለን? ከዚህ በኋላ እኚህ ሰው በኢትዮጵያ ፖለቲካ ውስጥ ምን አይነት ሰው ናቸው ብለን ልንወስድ እንችላለን? መልካም መሳይ፣ እንግዲህ አሁን መጀመሪያ የጀነራል ጻድቃን ፖለቲካዊ ሂሳብና ስሌት ቅድሚያ እናውራ። ጀነራል ጻድቃን እያሰቡት ያሉት ለራሳቸው እንደ አንድ የለውጥ ኃይል ነው። ለውጥ እንዲመጣ በትግራይ የምፈልግ ከዚህ በፊትም ፈልጌ ባደረኩት ጥረት የተገፋሁኝና በህወሓት እዛ መቀሌ ባሉት የነደብረጽዮን ቡድን ወታደራዊ ዊንግ ተመትቼ ወደ አዲስ አበባ ያፈገፈኩ ሰው ብሎ መነሻ ያዙ ይመስለኛል። ስለዚህ ራሳቸውን እንደ አንድ የለውጥ ኃይል ናቸው ወይ አይደለም ኋላም ግብረ መልስን ሀሳብ እንሰጣለን። ስለዚህ ያን ታሳቢ አድርገው ወደ ሚዲያ ወጥተዋል። በነገራችን ላይ መሳይ ብቻቸውን አይደለም ያወጡት። እንደምታስታውሰው የዛሬ 10 ቀን ወይ ሳምንት አካባቢ አቶ ጌታቸው በእንግሊዝኛ በአንድ ዩቲዩብ ሚዲያ ወጥተዋል። ስለ ቀይ ባህርም ተናግረዋል። አጠቃላይ ስለ ትግራይ የለውጥ አስፈላጊነት ብቻ ሳይሆን ትግራይ ካሉት የድሮ ጓደኞች ጋር ጦርነት የሚያመጡ ጦርነት ወደ ትግራይ ለዳግም ጦርነት የሚዳርጓት ከሆኑ ህይወት መስዋዕት እስከ መጨረሻ ታገላቸዋለሁ ብለው ከረር ያለ የእንግሊዝኛ ኢንተርቪው ሰጥተዋል። እሱን ብቻ ሳይሆን ከዛ በተጨማሪ እሳቸውን የፖለቲካል አሊያንስ ወይ ደግሞ ኮምሬድና የሚታሰቡት አቶ አሰፋ ብርሃ ስያ ብርሃ ታናሽ ወንድም ናቸው። የፕሪቶሪያ ፈራሚ ናቸው። እሳቸውም ቢቢሲ ትግርኛ ላይ ወጥተው ተመሳሳይ ሁኔታ በተመሳሳይ ቶን በተመሳሳይ ጭብጦች ኢንተርቪው ሰጥተዋል በትግርኛ። እሳቸውም ግለሰብን ታርጌት አድርገዋል። ታደሰ ወረደን ብሌም ሲያደርጉ በጣም በሚታይ መልኩ አጭር ኢንተርቪው ሰጥተዋል። የተናበበ ኢንተርቪው ይመስለኛል። ከዛ ባሻገር እነ ጻድቃን ወጣቶችን ለመያዝ ያደረጉት ጥረት በከፊልም የተሳካላቸው ይመስለኛል። ወጣት ቪዚብል የሆኑ ብሔራውያን ድርጅቶች ትግራይ ውስጥ ህወሓትን በምርጫ 2013 ላይ 12 ላይ በማሳተፍ ጦርነቱ የትግራይ ጦርነትን ከፌዴራል መንግስት ጋር በነበረ በማፋፋም የሚታወቁ ብሔራውያን ድርጅቶችን ይዘዋል። በለውጥ ኃይል በሚል ስሜት ማለት ነው። ከዛ በተጨማሪ እንደኔ እምነት ስምረት የሚባለው የነጌታቸው ቡድን ሰራዊት ያለው ቡድን ብዬ ነው የማምነው። ለፖለቲካል ኮሬክትነስ ሰላምን እያሉ ሰራዊት የለንም የሰላም ኃይሎች ነን ይበሉ እንጂ በተቻላቸው አቅም ሰራዊቱ ከነጌታቸው ጋር የተናበበ በተለይ ከስምረትና ቀጥታ
ግንኙነት አለው ብዬ አምናለሁ። ጻድቃን እዚህ ልምድ ያላቸው ፖለቲከኛ ናቸው። በነገራችን ላይ የህወሓት የ68 ታጋይ ናቸው። የጉሬላ ፋይተር ባህሪ ያላቸው ሚስጥረኛ የሆኑ ግለሰብ ናቸው። እንደ ማናቸውም የህወሓት አንጋፋ ፓርቲ ማለት ነው፣ አንጋፋ አመራር። ስለዚህ እሳቸው በሰጡን ቼክ ላይ እሳቸው በጻፉልን ቦርድ ላይ ልክ ልንመዝናቸው አይገባም። የተደበቀ ስብዕና አላቸው ብለን መገመት አስፈላጊ ይመስለኛል። በተለይ ከታጣቂው ኃይሎች ጋር ቀጥተኛ ግንኙነት አላቸው ብዬ አምናለሁ። ይሄ የኔ እምነት ነው። ስለዚህ ያ ተደማምሮ የጀነራል ጻድቃን ዓላማ ምንድን ነው ብትለኝ አንድና አንድ ነው ብዬ አምናለሁ። ከተቻለ ለውጥ ማምጣት፣ የለውጥ ኃይል ናቸው በሚሉት ልክ የለውጥ ኃይል ናቸው ብለን ባናምንም፣ ምክንያቱም የሞራል ግራውንዳቸው ስንመዝናቸው የለውጥ ኃይል ናቸው የሚያስብል ቁመና አላቸው ብዬ ስለማምን፣ ትግራይ ላይ ያሉ ኃይሎችን በተለይ እነ ደብረጽዮን ቡድን ግን ከስልጣን ማስወገድና ከምድረ ገጽ ማጥፋት ላይ ግን ከማናቸውም ኃይል ጋር በተለይ ከብልጽግና ጋር ወግነው ሊሰሩ የሚፈልጉ ሰው ናቸው ብዬ አምናለሁ። ለዛ ግብአት እንዲሆናቸው ደግሞ ወደ መሀል ሀገር ካለው ኃይል ጋር ስለተሳሰሩ መሀል ሀገር ያለው ኃይል ያጣውን የሌጂትሜሲ ክፍተት ደግሞ ለመሙላት ይሞክራሉ። ለምሳሌ የቀይ ባህርን ጉዳይ በብልጽግናዎች ሲወራና በጀነራል ጻድቃን ሲወራ እኩል ትኩረት አይስብም። ምክንያቱም ጀነራል ጻድቃን የቀይ ባህርን ጉዳይ ሲያነሱ ድሮ ገና የዛሬ 20 ዓመት ስትራቴጂካሊ ለኢትዮጵያ ባለው ጥቅም መሆኑና ጀኒን ስለነበረ የብዙ ትኩረት የመሳብ እድል አላቸው። እኔ እናንተ እኮ በቀይ ባህር ጻድቃን እንደዚህ ጀነራል ጻድቃን እንደዚህ ብለዋል ከሌሎቹ ሰዎች ከብልጽግናዎች በተለየ መንፈስ እንደሆነ እንረዳለን። አንተም ለሀገር ይጠቅሙን ይሆናል ወይ ብለህ ስለ ጀነራል ጻድቃን ጠይቀኸኛል፣ ታስባለህም። የቀይ ባህር ጉዳይ ግን በብልጽግናዎች ሲነዛል የስልታዊ ጉዳይ እንደሆነና በሀገር ውስጥ ያሉ የፖለቲካ የኢኮኖሚና ማህበራዊ ጥያቄዎችን መመለስ ያልቻለ መንግስት የህዝቦችን አቅጣጫ ለማሳት ያነሳው ስልታዊ ጉዳይ ነው ብለን መደምደሚያ ከደረስን ዓመት አልፈናል። ስለዚህ የብልጽግናን ፖለቲካዊ ካፒታሎች ያንጠባጠባቸው የተቀባይነት የወረደው የሌጂትሜሲ ጥያቄውን የመመለስ ተንደንስ ሊኖራቸው ይችላል። እንደ አንድ ታክቲካል አሊያንስ ለሳቸው ስለሚጠቅማቸው ማለት ነው። ያ ታሳቢ ተደርጎ ነው። በዛ ማለት በዚህ ግን ጀነራል ጻድቃን የራሳቸው ዓላማ ያላቸው ናቸው ብለን እንደመነሻ እንደ አንድ የስልጣን ኃይል መረዳት የቀለለ ይመስለኛል። የለውጥ ኃይል ለማለት ግን በጣም መሰረታዊ ነገር የሚጎላቸው ነገር አለ ብዬ አምናለሁ። ለዛውም ሮንግ ማች ውስጥ ነው ያሉት። ሮንግ ማች ነው የምንለው ብልጽግና ጋር ሁነህ የምታሳካው የለውጥ ምዕራፍ የለውጥ ጉዳይ የለም። ብልጽግና የለውጥ ኃይል አይደለም፣ የስልጣን ኃይል ነው። ብልጽግና የዛሬው ቀን እንጂ የመጪዋ ኢትዮጵያ ስልጣን ኃይል አይደለም። ምክንያቱም በመድከምና በመዳከም ውስጥ ያለ ለኢትዮጵያ ህዝብ ብዙ ችግሮችን የፈጠረ በጉልበትና በተወሰኑ የተቃዋሚ ኃይሎች ስንፍና ውስጥ ስልጣን ያለ ኃይል እንጂ ለውጥን ሊያመጣ የሚችል ኃይል አይደለም። ስለዚህ ለውጥን ሊያመጣ ከማይችል ምናልባትም ለውጥ ከሚያመጣ ኃይል ጋር አሊያንስ ፈጥረ የለውጥ ኃይል ነኝ ማለት ስላቅ ነው ብዬ ስለማምን ጀነራል ጻድቃን በዚህ መንፈስ ነው የማያቸው። እንግዲህ አበራም ወደ አጠቃላይ ሁኔታው እንምጣ። የሌተናል ጀነራል ጻድቃን ገብረትንሳኤ ወቅታዊ የፖለቲካ ቁመና የተወሰነ አደናጋሪ ነው። ግለሰብ ደረጃ ነው የመጡት፣ ስምረት ውስጥ ነው ያሉት። ከብልጽግና ጋር አጋርነት ፈጥሯል ወይ? በምን መልኩ ልንመዝናቸው እንደምንችል አልናቅም። በብቻቸው ከመጡ ደግሞ በአሁን ሰዓት ብቻ ተኩኖ የፖለቲካ ግብ ለማሳካት የሚቻል አይደለም። የሆነ ተቋም ውስጥ ወይ የሆነ የፖለቲካ መዋቅር ውስጥ በአንድም በሌላ የሆነ ነገር ውስጥ ከሌሉ ብቻቸውን የትኛውንም የጻድቅ የሆነ የትኛውንም ተቀደሰ ዓላማና ሐሳብ ቢኖራቸው ግቡን ማድረስ አይችሉም። የሆነ የፖለቲካ መዋቅር ወይም የሆነ አንድ ተቋም ውስጥ መገኘት ይገባቸዋልና የት ነው ያሉት የሚለው በራሱ አደናጋሪ ነው። ስስ ነገሮችን አንስተዋል። ከዚህ ከቀይ ባህር፣ ከአሰብ፣ ከአንዳንድ ከኢትዮጵያ አንድነት አንጻር የኢትዮጵያን አጠቃላይ ሁኔታ በሚመለከት አዎንታዊ አቋም ካላቸው የኢትዮጵያን ጎራ ዘንድ ትንሽ ትኩረት ማግኘት የሚችሉበትን ሐሳብ አንስተዋል። ከዛ ባለፈ ግን ባለፉት 2 እና 3 ዓመታት የነበራቸው ሚና ምን ነበር ብሎ ላጤነ ሰው በተወሰነ ደረጃ የሚጎረብጡ ነገሮች እንዳሏቸው እንረዳለን። ለማንኛውም እንደው አጠቃላይ ሁኔታውን እንመልከት።